ወይ አንቺ ያበዛሽው አልመሰለሽም? ምንድነው የሚያስጨው? ባለ ትዳር እኮ ነሽ። ምንድነው ከማንም ጋር መገልፈጥ? ከማንም ጋር? አዎ ከማንም ጋር። እናቴን ነው ማን? ይቅርታ እናትሽ አልመሰሉኝ። ሌባ እናት ልጇን አታምንም ማለት? እኔ እንዳንተ ባለጌ አይደለም። ሰማለህ? ልጅ ያማረኝ መሃንነትን ተቀብዬ የምኖረው ትዳሬን ብዬ እንጂ ወጣ ብል ብዙ ፈላጊ አለ። አሁን ይሄን ማስታወሱ አስፈላጊ ነው? ድንጋይ ሌባን ሌባ ካላልኩ አይገባም። ተውኝ በእናትህ። ምን አይነት ደደብ ነህ? እማዬ። ወይዬ ልጄ አንቺ ግን ይሄ ድራማ አይቀርብሽም? ትንሽ ቀን ነው። አሁን ቶሎ ነይ ናፍቆትሽ ሳይደፋኝ። ሄሎ ማዘር። ሄሎ የኔ ልጅ እንዴት ነህ? ማዘር ጠፋ አይደለ? ምን አንተ ብቻ ልጄንም እኮ ካገኘኋት ቆየሁኝ። ስልክ አታነሳ አትደውል። ጠዋት ተደዋውላችኋል ነበር እንዴ? ወይ መደዋወል ካገኘኋት ራሱ ወር አለፈኝ። ወር ነው ያሉኝ? አይ እንደው ቤት ከሆንክ እንድታገናኘኝ ብዬ። አሁን ስራ ነኝ። በኋላ ወደ እርሱ ቤት ልካታለሁ። አያስቡ። ከየት ነው የምትመጪው? ሁሌ ከእናቴ ቤት ነው የምመጣው እያልኩ አንተን ማስረዳት አይጠበቅብኝም። እስኪ አንቺ ስልክሽ። የኔ ፍቅር ለ10 ደቂቃ እንኳን ያለኔ መቆየታችን ማለት ደሞ ስሚ ፖስት ፒሉን መዋጥር ሻልሽ። ሄሎ ይኸውልህኝ እናትሽ ቤት ሂጂና ዋጭ። አንድ ቀን ዘራፍ ሂጂ ልባል እንጂ እንደ ወንድ ወተት ብቻ እኮ ነው መጋፋት የሚወድ